ይህ መልእክት ለኢትዮጵያን ቲክቶከሮች ነው። የኢትዮጵያ ቲክቶከሮች እርስ በራስ በጣም የሚጠላሉ፣ ምንቀኝነት ያለባቸው፣ አንዱ ካንዱ በውድድር እንደዚህ እልህ ውስጥ የገባ ቲክቶከሮች ነን። የኢትዮጵያ ቲክቶከሮች ማለት ነው። እኔ ደግሞ በጣም ይደብረኛል። ማወቅ ያለባችሁ ነገር በጣም ነው የሚደብረኝ። ምክንያቱም የሌላ ቲክቶከርን ውድቀት እንመኛለን ሁላችንም። ከኛ ማንም ሰው እንዲበልጥ አንፈልግም። አዲስ የመጣን ሰው ማበረታታቱን አንችልበትም። ሁሉም ነገር ለኔ ብቻ ነው የምንለው። ውድድር ውስጥ ነን ያለነው። ውድድር ውስጥ ሆነ ደግሞ እድገት የሚባል ነገር የለንም። አንዳንዶቻችን ቲክቶከሮች ለዛም ነው ማናድገው። አንዳንድ ታዋቂ ቲክቶከሮች አላችሁ፣ እዛው ላይ ናችሁ። ስቲል እዛው ላይ ተመሳሳይ ቪዲዮ ተመሳሳይ ነገር it's because ሌሎችን ሰዎች እያነሳችሁበት አይደለም። አዳዲስ ቲክቶከሮች እያነሳችሁበት አይደለም፣ እየደገፋችሁበት አይደለም። ለራሳችሁ ብቻ ነው የምትሰሩት። ለኔ ቪዲዮ የለመዳችኋትን ቪዲዮ እሷን ብቻ መልቀቅ። አዳዲስ የሚመጡት ቲክቶከሮቹን ከእነሱ ጋር ኮላብ አድርጉ። እስኪ አትሊስት አዳዲስ የሚመጡ ኮላብ አድርጉ። ግቡና ሪፖስት አድርጉ። ግቡና ፎሎ አድርጉት። ቢያንስ ቪዲዮ እኔ አሁን እሱ ነው የተማርኩት። እኔ ከራሴ በላይ ነው ይህ ነገር። እውነት ከህይወት የተማርኩት ነገር ቢኖር ሁሌ መስጠት ይኖርብሃል ከማግኘት በፊት። ይህ የህይወት ህግ ነው። በቃ መጀመሪያ ሰጪ ነው መሆን ያለብህ። በቃ ያለህን ነገር አሳልፈህ ስጥ። ልብህን አሳልፈህ ትሰጣለህ። ገንዘብህን አሳልፈህ ትሰጣለህ። ራስህን አሳልፈህ ትሰጣለህ። እግዚአብሔር ደግሞ በተመላሽ እንደ መስታወት የሚያሳይ ምንድን ነው? ሁሉም ነገር አሳልፎ ይሰጣል። አንዳንዶቻችሁ ግን እዛው በቃ የያዛችኋት ያቺ ትንጥዬ በረከት ወደ 1 ሚሊዮን ተከታይ ትገባለ። በቃ ማንም እንዳይዝብኝ ነው መሰለኝ። በቃ እዛው ለዛው በቃ ኢግኖር እያረግ ድጋፍ የሚፈልጉትን ሳትደግፍ፣ ሌሎችን ቲክቶከሮችም ሳትደግፍ፣ ሰፖርት ሳታረግ እዛው ለራስ ብቻ ነው የምትኖረው። እና ምንድነው መማር ያለባችሁ? ከራሳችሁ ውጡ። ዝም ብላችሁ እዚህ ላይ አትታመቁ። ለኔ ብቻ አትበሉ። እግዚአብሔር ነው የምላችሁ። አንድ ሰው ማለት ነው ልንገራቸው፣ ፍቅር መስጠት ካልቻለ ከዛ ፍቅር ሳይሰጥ ፍቅር ከጠበቀ ይህ የማይሆን ነገር ነው። ካላገዝክ ደግሞ አትታገዝም። እግዚአብሔርን ካላመንከው አያምንም እግዚአብሔር። ይህ ቀላል ነገር ነው፣ ማወቅ አለባችሁ። እግዚአብሔርን ማታመን ከሆነ ለምን ያምናል እግዚአብሔር? ስለዚህ ዓለም እንደዚህ ነች የምትሰራው። ህይወት እንደዚህ ነው። አካፍሉ ያላችሁ ነገር። አትወዳደሩ፣ አንወዳደር። ውድድር ይብቃ። ቢካዝ ልንገራቸዋ፣ ሀብት ለሁላችንም በቂ እናገኛለን። ፎሎወርስ ለሁላችንም በቂ እናገኛለን። አዶናይ 3 ሚሊዮን ገባ ማለት እናንተ ትወድቃላችሁ ማለት አይደለም።